Hi guys. የወርልድ ካፕ ሂሮስ ለመውሰድ ፐርሰንታችንን እኔ አሁን 9.3 ነው። ከዚህ በላይ መጨመር ይቻላል እና እንዴት መጨመር እንደሚቻል ፐርሰንታችንን እንዴት መጨመር እንደምንችል የማግኘት ቻንሳችንን ከፍ እንደምናደርግ ትሪኮች ዋይዝ የሆነ ትሪክ አሳያችኋለሁ። ይሄ ብዙ ዳይመንድ ላላችሁ ነው። ትንሽ ዳይመንድ ላላችሁ ደግሞ ጊዜ ስላላችሁ ወደ መጨረሻ አካባቢ መጠቀም ትችላላችሁ። የሚትድ ግን ዳይመንድ አሁን ብዙ ዳይመንድ እና ኤጀንት ብዙ ላላችሁ ሰዎች ይህን ነገር አሁን መጠቀም ትችላላችሁ። ከሌላችሁ ይሄ 18 ቀን ይቆያሉ እነዚህ እስከዛ ድረስ ይህንን ሜትድ ለመጠቀም ራሳችሁን ታዘጋጁና በመጨረሻ አካባቢ ላይ መጠቀም ትችላላችሁ ማለት ነው። እስከዛ ድረስ ዳይመንድ ስለሚኖራችሁ ማለት ነው። በ18 ቀን ውስጥ ሜትዱ ምንድነው? ፐርሰንታችን የምንጨምርበት አንደኛ አኮሞዴሽናችን ውስጥ ያሉ ፕሌየሮች ፉል መሆኑን ማረጋገጥ አለብን። አትሊስት አንድ ስፔስ ብቻ አስቀርተን ፉል መሆኑን ሹር መሆን አለብን አኮሞዴሽን ላይ ማለት ነው። ለምሳሌ እኔ አኮሞዴሽን ይሄኛው ነው አይደለ? አፕግሬድ አታርጉት፣ ብዙ ዳይመንድ ከሌላችሁ በስተቀር አታርጉ። ግን ይሄኛው 64 ፕሌየር ነው። ይሄ በእርግጥ ሞልቷል ፕሌየር። ከዚህ አንድ ተጫዋች ሸጬ ነው ስፒን ራስ ማድረግ የምትችለው። ግን እንደዚህ እናንተ እስከሚችለው ድረስ ስኳዳችሁ መግዛት እስከሚችለው ድረስ ይሄኛው መግዛት አይችልም። የእናንተ እስከሚችለው ድረስ ተጫዋች ትገዛላችሁ ማለት ነው። እየገዛ ያገኛችሁትን ከ80 በላይ ሆነ ኤኒ ፕሌየር 80 እስከ 86 ላይ ያለ ኤኒ ፕሌየር ኮሌክት ታደርጋላችሁ ማለት ነው እየገዛችሁ። ከዛ አኮሞዴሽናችሁን ፉል አደረጋችሁ፣ አንድ ስፔስ ብቻ የምታስቀሩት። ከዛ ሞላ አይደለ? ከዛ በዛ ሰዓት ላይ ቻንሳችሁ ይከፍ ይላል። የተሻለ ደግሞ በደንብ የሚጨምርላችሁ ሜትድ ምንድነው? ሪከቨሪ ላይ ማስገባት ነው ፕሌየሮች። እዚህ ጋር ይሄን ደግሞ የምታደርጉት ተጫዋቾችን ከዚህ እየገዛችሁ ከዛ በኋላ ትሸጣላችሁ ማለት ከዚህ ውስጥ እያወጣችሁ እንደዚህ ያረጋችሁ 12 ፕሌየሮችን እዚህ ውስጥ ትከታላችሁ ሪከቨሪ ውስጥ። ከዛ በኋላ ደግሞ እንደዚህ እየገዛችሁ ደግሞ አኮሞዴሽናችሁን ትሞላላችሁ። አንድ ብቻ ታስቀራላችሁ። ስፒን ስታረጉ የሚገዛ ተጫዋች ስላለ አንድ ብቻ ታስቀራላችሁ። ሌላውን የቀረሙ ቦታ ሙሉ ትሞሉታላችሁ እስከሚችለው ድረስ። ከዛ መጨረሻው ሜትድ እንደዚህ አይነት ፕሌየሮችን ማርኬት ላይ ሲመጡ በዳይመንድ ሎክ ማድረግ ነው። ስንት ሜትድ? እየገዛችሁ መሸጥ፣ ተጫዋቾችን ሎክ ማድረግ የሁለት ቀን ላይ ማለት ነው ሎክ ታደርጋላችሁ። ከዛ በኋላ ደግሞ አኮሞዴሽናችሁን አንድ ተጫዋች እስኪቀር ድረስ አድርጋችሁ ፉል ታደርጋላችሁ። ዝም ብላችሁ ራንደም ፕሌየሮች እንደዚህ አይነት መግዛት በቃ እንደዚህ እንዳይበዛባችሁ። እዚህ ጋር ትላልቅ እንደዚህ አይነት ፕሌየሮችን ግዟቸው፣ ወይም እንደዚህ አይነት ፕሌየሮችን ግዟቸው። ግን ትላልቅ ፕሌየሮች ደግሞ አሉ አይደለ? 85፣ 86፣ 84 አጥቂዎች በተለይ በጣም ከፍ ይላል ዋጋቸው። እነሱን ደግሞ ሎክ ብታደርጉ በ18 ዳይመንድ እያደረጋችሁ ቻንሳችሁን ካለበት በእጅግ በጣም በብዙ ነው የሚጨምረው። በብዙ እስከ 17 16 ሊደርስ ይችላል ያላችሁን ቻንስ። እንደውም ከኔ ተሻለ ነው እናንተ ሊሆን ይችላል። ለምን የኔ ፕሌየር እዚህ ውስጥ ያሉት ፕሌየሮች ያሉኝ ስኳድ ውስጥ ያሉት ፕሌየሮች አብዛኞቹ ከእንትን ውስጥ ወጥተዋል። ከጎልድ ከ80 በላይ አይደሉም። አሁን የኛው በዚህ ሰዓት ላይ ከ80 በታች ነው። ሌላ ደግሞ የትኛው ፕሌየር ነው አሉ? አብዛኞቹ እዚህ ጋር ያሉኝ ፕሌየሮች ከ80 በታች ሆነዋልና እዚህ ጋር ሶርሎዝ፣ ፍሪምፖንግ ብዙዎቹ ፕሌየሮች እዚህ ጋር ያሉት ሮበርትሰን ፕሌየሮች እዚህ ጋር ያሉኝ ፕሌየሮች ከ80 በታች ስለሆኑ ቻንሴ እንደውም እኔ እንደናንተ አይሆንም፣ እናንተ እንደሚኖራችሁ አይሆንም። እዚህ ጋር ደግሞ የወጡ ፕሌየሮች አሉ እንደነዚህ አይነት ፕሌየሮች ምናምን ስለያዝኩኝ እኔ የኔ ቻንስ እንደውም ይጠባል ስኳዴ በእነዚህ ስለሞላ ማለት ነው። እናንተ ግን በደንብ ተጫዋች ትገዛላችሁ። ይሄን ግን የምታደርጉት ሜትድ የምትጠቀሙት አሁን ላይ ብዙ ዳይመንድ ካላችሁ እንደዚህ ነው። እንደኔ አይነት ዳይመንድ ካላችሁ ይሄ ሜትድ ትጠቀማላችሁ። ቻንሳችሁን በደንብ ከፍ ካረጋችሁ በኋላ ስፒን ታረጋላችሁ። የሚቆዩት 18 ቀን ስለሆነ ማለት ነው። ዳይመንድ ደግሞ እና ኤጀንት ከሌላችሁ ደግሞ እስከ 18 እስከ 17ኛው ቀን ድረስ ኢቨንቶችን የተጫወታችሁ ካሪየር በቃ ቤስት ዳይመንድ ኮሌክት ማድረግ የምትችሉት በካሪየር ሞድ ነው።
ግን ላይቭ የተሻለ የሚሆንበት ሲቹዌሽን ከታየር 1 እስከ ታየር 3 ያለውን ቻምፒዮን የምትሆኑ ከሆነ ታየር 1 እስከ ታየር 3 ያሉት ደጋግማችሁ ቻምፒዮን የምትሆኑ ከሆነ ታየር 1 ራሱ ከከበዳችሁ ከታየር 1 ተወርዱና ታየር 2 ቻምፒዮን ሆናችሁ ወደ ታየር 1 ሄዳላችሁ አውቃችሁ ትወርዳላችሁ ታየር 2 ትሆናላችሁ ታየር 2 እንደዛ ያደረጋችሁ ከሆነ ከካሪየር በጣም የተሻለ ነው። ግን ከዛ ውጪ ከታየር 1 ከታየር 2 ከታየር 3 ቻምፒዮን መሆን ማትችሉ ከሆነ ሉዝ እና ድሮ የሚበዛባችሁ ከሆነ ኢፌክቲቭ መንገዱ ላይቭ ነው ማለት ካሪየር ነው የሚሆነው። ግን ኮይን ከሌላችሁ ግን ላይቭ ተመራጭ አይሆንም። ምንም ማሸነፍ ብትችሉም ግን ተመራጭ መንገድ የሚሆነው ካሪየር ነው የሚሆነው። ለምን ኮይን ያስፈልጋችሁ እንዳልኳችሁ እነዚህ ፕሌየሮች እየገዛችሁ ለመሸጥ 12 ፕሌየር አለ። ስኳዳችሁ ውስጥ መገዛት ያለበት ፕሌየር ብዛት 5 ከሆነ ፉል እንዲሆን 12 ሲደመር 5 17 ፕሌየር መግዛት የሚችል ኮይን ካላችሁ ላይቭ ጀምሮ ከሌላችሁ ካሪየር በደንብ መጫወቱ ካሪየር ሞድ በደንብ ተጫወቱ። በዚህ መልኩ ዳይመንዳችሁንም ከፍ ማድረግ ትችላላችሁ። እንዳልኳችሁ በካሪየር ሞድ በደንብ መጫወት ኮይን በደንብ ካላችሁና ለሪከቨሪ እና ለስኳድ የቀረውን ስፔስ ለመሙላት በቂ ኮይን ካላችሁ ደግሞ ዳይመንድ ለማግኘት ላይቭ ብትጫወቱ ከታየር 1 እስከ ታየር 3 ያሉትን ቻምፒዮን መሆን የምትችሉ ከሆነ እየደጋገማችሁ እሱን ብትጫወቱ በጣም ኢፌክቲቭ ነው። ከፈለጋችሁም ታየር 2 ድረስ ትሄዱና ታየር 2 ከበዳችሁ ታየር 2 ትወርዱና ታየር 3 ቻምፒዮን ትሆናላችሁ። ታየር 2 ትገባላችሁ። ታየር 2 ራሳችሁ ኩዊት እያላችሁ እስከ 45ኛ ደቂቃ ድረስ ታየር 2 ትገባላችሁ። እሱን ቻምፒዮን ትሆናላችሁ። በዛ መንገድ ዳይመንዳችሁን ማክሲማይዝ ማለት ትችላላችሁ። በጣም ኢፌክቲቭ ወይ ነው። በጣም ይሄን መጠቀም ትችላላችሁ። ሌላ ጥያቄዎች ካላችሁ ኮሜንት ስራ አስቀምጡልኝ። ቪዲዮ እንድሰራላችሁ የምትፈልጉትን ሀሳብም ቶፒክም ካለ በዴሊ ዙሪያ ኮሜንት ስር መጠየቅ ትችላላችሁ። ፒስ